በሽታው ሁኔታ አሁን ላይ ከበድ ስላለኝ ከዚህ በፊት በብረት እዛ ጎንደር አካባቢ ተወለድኩበት አካባቢ በፌሮ ብረት የመቱ በጣም ብዙ በህይወቴ ላይ ቀውስ አስከትሎብኛል። ወደ ነርቭ ተቀይሮ አሁን ማይግሪን እቺ የግራ አይኔ ከቁጥጥር ውጭ ሁሉ የምትሆንበት አጋጣሚ ነበርና እንደው ከክፍለ ሀገር እስከ ውጭ ድረስ ዱባይ ሄጄ ሳልም በነበረበት ሰዓት እዛ ታክሜው ነበር። ግን እስካሁን ለውጥ አላየሁም። ትልቅ ለውጥ ያገኘሁበት ቁርአን ላይ እንደዚህ ሩቃ ቤቶች ለ3 ወር ከዛም በላይ ያው በምችለው አንዳንድ ወንድሞችም አግዘውኝ እቀራለሁ። እሱ ነው ለውጥ ያመጣል እንጂ በጣም ከምነግር በላይ ነው። አሁን ኦልሬዲ ስራ መስራት አልችልም። ይሄን ማንበብ መጻፍ ይሻለኛል ለኔ። ሱቅም ስራ ልምድ ነበረኝና እንደውም አንዳንድ ወንድሞች አበድረውኝ ሁሉ እስኪ የድሮ ልምዱ ስላለው ቢሰራ ምናምን ነገር አሉ። ግን የተወሰነ ፀሐይ ሲነካኝ አቅሌን ይሰውረኛል። ሲህሩ ምናምን የተወሰነ ጫና ስላለው መሰለኝ እንደገና ህክምና ነው የሚያደርኩት። አልተስማማም። እንደውም እዚህ ላይ ስደት ያሉ እህት ወንድሞቼ አላህ ኸይር ጀዛቸውን ይክፈለው በዱንያም ባሄራ ብዙ መስዋዕት ከፍለው ሀታ ለኔ ብለው ክፍለ ሀገር ማስተውሰው አንድ ሰለምቴ ልጅ የመኖሪያ ቤት ሁሉ እስከ መሸጥ ደረጃ የደረሰበት አጋጣሚ አለ። ጀዛኩም ጀዛ ማለት አብዛኛው ሙስሊሞች የኔ ችግር ከችግራቸው በላይ አድርገው በመሳል በተለይም ስደት ላይ ያሉት ወንድሞች እንደምታውቀው ስደት ነው አይደለም ወጣ ብለ በሀገር ደረጃም ስታስበው ለሰራተኛ ያለው ክብር ምን ያክል የወደቀና የዘቀጠ እንደሆነ ሁላችንም እናውቀው ነው። ያም ሆኖም ግን ከችግራቸው በላይ ከቤተሰብ በላይ የኔ ህይወት ነው የሚያሳስባቸው። ኢንሻአላህ ተዓላ ሰልማን አፌው ቢመለስ ለሙስሊሞችና ለእስልምና የሆነ ነገር አሻራ ያሳርፋል ብለው በመገመት ብዙ ውጣውረዶችን ከፍለውልኛል። ስቲል እስካሁን ድረስ ማለት ነው። ሀታዚ ኮሪ ሆስፒታል ሀገር ውስጥ እንኳን ደህና አለ የሚባለው ጳውሎስም ሆስፒታል ጥቁር አንበሳም ኮሪ ሆስፒታልም እዚህ በቅርብ ነው የታከምኩትና ሆኖም ግን ኢንሻአላህ ተዓላ እዚህ በፊት እንደው ከዚህ በኋላ ወደ ህክምናው ነው ብዙም አላመዝንም። ኢንሻአላህ በዱዓ ይመለሳል ብዬ አስባለሁ። ከምንም በላይ የሙስሊሞች ዱዓ ያስፈልገኛል። ሐሳብ አስተያየታቸው ለኔ ትልቁ የጀርባ አጥንት ነው። ለስቲቃመም ለእያንዳንዱ ስራዎችም የሆነ መልካም አሻራ ይጥልኛል ብዬ አስባለሁ። እንደው ከዚህ በኋላ ወደ ህክምና ሂጄ ብታከምለው ነገር አይኖርም። ኢንሻአላህ ተዓላ በዱዓ ቢያግዙኝ ማለት የሚከፈለውን ያክል መስዋዕት ከፍለውልኛል ብዬ አስባለሁ። የሚከፈለውን ያክል ማለትም እኔ በግሌ ለአንድ ሰው ከምከፍለው መስዋዕት በላይ እነሱ መስዋዕት ሆነውልኛል ከህይወት ባልተናነሰ መልኩ ማለት ነው ኢንሻአላህ። እና በህመሜ ዙሪያ ላይ እንደው ከአንዳንድ ወንድሞች አጋጣሚ የኔ ህመም አሟቸው ይህን መድኃኒት ወስጄው ትንሽዬ ሰበብ ሆነኝ ትንሽዬ ለውጥ አመጣልኝ የሚሉት ካለ ኢንሻአላህ ተዓላ ያንን ቢጠቁሙኝ የባህልም ይሁን እንዲህ ዘመናዊ ህክምና ካለ ኢንሻአላህ ተዓላ እሱም ቢጠቁሙኝ ማለት ከተሞክሮና ከልምድ አንፃር እንደው ይሄ መድኃኒት ላንተ የተሻለ ነው። በተለይም አሁን ለነርቡ ማለት እንደፈለገ ነው የሚቀያየረኝ። ትንሽ የሙቀትም ካለ ካቅሌ ውጭ ከቁጥጥር ውጭ ነው የሚያደርገኝ። ቅዝቃዜውም ካለ የሆነ ግሬን የመሰብሰብና የማበጥ ምናምን ነገር ወደ ሁለት ቦታዎች ላይ ያበጡት ነገራቶች ራስ ሆነው ወጥተዋል። ላኪን ግን መጥፎ ቦታ ነው የሚወጣው። በጣም ከምን ነገር በላይ መጥፎ ቦታ ይወጣል። ፈታለው ፕራሲው ሁሉ የማይመች ጅማት ቦታ ላይ ሁሉ ማለት ነው። እና ይሄን ሐሳብ ካላቸው ኢንሻአላህ ተዓላ ይሄን መድኃኒት ስትጠቀመው መፍትሄ ያመጣል የሚሉት ካለ ያንን እንደ ሰበብ ላደርስ ይችላልው ኢንሻአላህ ተዓላ። በመስለሜ ምክንያት ነው አካላዊ ጥቃት የደረሰ ያብ ይሆነኛል ብዬ አስባለሁ። በመጨረሻም ለክርስቲያን ወገኖቻችን እኔ ደረስኩበትን እውነታ እነሱም እንዲያገኙትና ያለኝን መልካም ሐሳብ ያለኝን መልካም ምኞት ለነሱ ለመግለጽ ይረዳኝ ዘንድ ማስተላልፈው መልእክት ይኖራል። እንግዲህ የሰው ልጅ የተላቀና የተከበረ ፍጡር ነው። ነገር ግን እንደንሰሳ በዘፈቀደ ያለ ዓላማ ከኖረ ማሰብ፣ ማስተንተን፣ ማገናዘብ፣ መረዳትና ማስተዋል ካልቻለ በእርግጥም ከእንስሳ በታች ማሽቆልቆሉ አይቀሬ ጉዳይ ነው። በመጽሐፈ መዝሙር 42:12 ላይ ሰው ግን ክብር ሆኖ ሳለ አያውቅም እንደሚጠፉ እንስሳዎች መሰለ በማለት አለማንበብ የጥፋት ምሳሌ እንደሆነ ይነግረናል ማለት ነው። ኢየሱስ በማርቆስ ወንጌል 12:4 ላይ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደላችሁም በማለት ንባብ እንዲያነቡ ይጋብዛል። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 13-14 ወንጌላችን የተከደነ ቢሆንም እንኳን የተከደነባቸው ለሚጠፉት ነው ይላል። በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ሆይ ዕውቀት ከማጣቱ የተነሳ ጠፍተዋል ይላል። ስለዚህ የሰው ልጆች ዕውቀት ከማጣታቸው ጠፍተዋል።
እውቀትን ከማጣታቸውም የተነሳ እውነተኛውን አምላክ ማወቅ ተስኗቸዋልና በዚህ ላይ ማንበብ ለሁለቱም ህይወት ማለትም ለመንፈሳዊ ለዓለማዊ ህይወት ማንበብ እጅጉን ጠቃሚና የህይወት መሰላል እንደሆነ ኢንሻአላህ ተዓላ መጠቆም ፈልጋለሁ። ማንበብ ጽድቅን ለተጠሙ ልቦች እርካታና ጥም ቆራጭ ነው። ማንበብ የመንፈሳዊ ምልክትና የአእምሮ ጂምናስቲክ ነው። ማንበብ ፈጣሪን የምናውቅበት ዋና አገናኝ መስመር ነው።